ከእናት እንደተወለድኩ ማመን አለብኝ። እሷን ማግኘት አለብኝ። እፈልጋታለሁ። ታገኛታለሽ ዳጣዬ። እንደውም እኮ አንቺ ብዙም ሳትደክሚ እኔን በማግኘትሽ ብቻ ብዙ መረጃ አግኝተሻል። በቃ ሲቲ እደውልልሻለሁ። እሺ ሲቲ፣ በቃ ሰላም ሁኚ። እንግዲህ ባልሽን ቦታ ሄደን ቤቱ እንደምናገኘው እናስባለን። በቃ እደውልልሻለሁ። ይቅናችሁ። በቃ እሺ ዳጣዬ። ቅድስት ነው ጨልስ ይኸውልህ ምን መሰለህ፣ ምን ላድርግ? ቤቱ እኮ ናፍቆኝ፣ ቅድስት እኮ ናፍቃኝ፣ ልንጠይቃት እኮ ነው የመጣነው አይደል? ቅድስትዬ ንገሪው እንጂ። አይደለም ፖሊስ ሁሉንም ነገር ያውቃል። ልጠይቁኝ ሳይሆን ልዘርፉኝ ነው የመጣችሁት። ጋሼ የለም ብላችሁ ልደበድቡኝ ነው የመጣችሁት። አይደለም ተሳስተሻል። ልንጠይቅሽ ነው የመጣነው ቅድስቴ፣ ልንጠይቅሽ ነው የመጣነው። እጅ ወደ ላይ። እሺ ልትገለኝ ነው እንዴ? ከዚህ ደቂቃ በኋላ አንዲት ቃል ብትነፍሽ ያለን ይፍቃል። ሰላም፣ እንዴት ናችሁ? ምሳሌ ድራማ ክፍል 61ን እንዴት አያችሁ? ማህሌት ቀመሯን ቀጥላለች። ብሩክን ለማሳሰር ከእንደገና ፋይል ለመክፈት እየጣረች ነው። ቀን ሌት ሰላሟን እያጣች ነው። ምሳሌ ደግሞ ልትሞት ደርሳለች። ካልታከመች ውጭ ሀገር ባንኮክ ሄዳ ካልታከመች ምሳሌ ጩጫዋ ለሞት ያዳረጋታል። እቺ ማህሌት ከክፋት ጥግ። ቤተሰብ እስቲ ስለ ማህሌት ምን ትላላችሁ? ኮሜንት ሴክሽን ላይ ኮሜንት ማድረጋችሁን እንዳረሱ። የማህሌት ክፋቷ ቀጥሏል። ብሩክን ድጋሜ ፋይል ከፍታ ልታሳስር እየቀመረች ነው ከኤፍራታ ጋር ሆና። ሌላኛው ደግሞ በጣም የገረመችኝ ያስደመመችኝ ምሳሌ ድራማ ላይ ቅድስት ናት። ቅድስት ከዚህ በፊትም ነግሬያችሁ ነበር። በጣም የምትገርም ሰራተኛ ነው። የቤት ሰራተኛ ሆና እንደዛ ለሰው ልጅ አልወለደችም ምንም አልሆነችም ብላ ለብሩክ ልጅ ለምሳሌ ለዛች ጩጫዋ ምንም ንጹህ ወረቀት ናት። ምንም የምታውቀው ነገር የለም። በጣም ታማለች። እናም ለምሳሌ ትራንስፖርት ባንኮክ ሄዳ ታከም ብር እጥረት ነበረ። መኪና ሽጦ ነበር፣ ቤት ሽጦ ነበር። ብሩክ ግን አልደረሰም። ለዛም ብላ ቅድስት በህይወቷ ላይ ውሳኔ ወሰነች። ምን አይነት ውሳኔ ነው የወሰነችው? ወጥታ ባለ ሀብቶችን ማጫወት ጀመረች። ኢማጂን ቪው አድርጎ እስቲ ስለ ቅድስት ምን ትላላችሁ? ደግነት እስቲ ኮሜንት ላይ ኮሜንት ማድረጋችሁ እንዳርሱ። ቅድስት የቤት ሰራተኛ ሆና እንደዛ ራሷን መስዋዕትነት አድርጋ ገላዋን እስከ ምሽት ድረስ ከባለ ሀብት ጋር ጭውውት ማጫወት ጀምራለች። ቅድስት በዚህ ሁኔታ ቀጥላለች። ምሳሌም ደግሞ ከሀገር ወጥታ ልትታከም ትኬት ተቆርጧል። ያንን ትኬት የተቆረጠውን ደግሞ ማነው? እቺ ማህሌት ሰምታለች። ማህሌት ሰምታ ምሳሌ እንዳትሄድ ካት ልታደርግ ነው። ኢማጂን። እና ይህን ሙሉ ቪዲዮ ደግሞ ሞገስ ያውቃል። የሱ ማለት የብሩክ ደግሞ የማይሆን ውሳኔ ወስኖ ነበር። እና ሞገስም ደግሞ በዛ ላይ ጎዳና ወጥቶ በጣም ተጨንቋል። ከፍቅረኛው ጋር ተጣልቷል። የሞገስ ፍቅረኛ ደግሞ ማይሆን ማትወደውን ሰው አግብታ እየተሰቃየች ነው። የሞገስ ፍቅረኛ ደግሞ እሷ ያገባችው ልጅ እያስፈራራ ነው እሷ ደግሞ ከዚህ ሞት ይሻለኛል ከማልወደው ሰው ጋር አልኖርም ብላ እየተጨቃጨቀች ነው ከልጁ ጋር። እብን ከፎቅ ወርዳ ልትሞት ነበር፣ አዳናት የማትወደው ልጅ ማለት ነው። እና እሱም እሷን እያስፈራረ ነው። አንቺ ከኔ ጋር ካልኖርሽ ሞገስ እንገላለሁ። ሞገስ ደግሞ ታውቃለች በጣም እሷን ይወዳት። በፍቅር ምክንያት ነው ወደዚህ ዓለም ውስጥ ወደ ክፋት ውስጥ ከማህሌት ጋር ሄዶ እዛ በእሷ አልጋ ላይ የሚተኘው። ማህሌት ደግሞ የብሩክ ሚስት ነበረች። እና ቆሻሻ ባይ የሚያደረገው በፍቅር ስለተጎዳ ሴቶች ስለጎዱኝ ብሎ ነው የሚያስበው ሞገስ። ለዛ እሱም በቃ አመነ። ብሩክን ይቅርታ ጠየቀ። ከብሩክ ጋር ወንድማማቾች ሆነዋል። በሚገርም ሁኔታ ይቅርታ ተባብሎ ላይፋቸውን እየቀጠሉ ነበረ። ብሩክ ደግሞ የሆነ ቀን ሳያቅ የሞገስን ጓደኛ ፍቅረኛዋን ብሩክ በራሱ ቤት አስቀመጠ። በዛን ቀንም አይቶ ነበረ። ሞገስ በቃ ይቅርታ ብሏል። ከዛ ከብዙ ልፋት በኋላ ብሩክ ደግሞ ወደዚህ ልጁን ምሳሌን ለማሳከም ደርሷል። ትኬት ቆርጧል። የቆረጠውን ትኬት በዚህ ፊልም ላይ በጣም የገረመኝ ሞገስ ነው። እስቲ ስለ ሞገስ ምን ትላላችሁ? ውድ ቤተሰቦች ኮሜንት ሴክሽን ላይ ኮሜንት ማድረጋችሁ እንዳረሱ። ሞገስ ደግሞ ሌላ ቀመር የሚቀምረው ነገር በጣም ደስ ያለኝ ፓርት ራይድ ሹፌር ሆኖ ማህሌትና ኤፍራታ የተቀመጡበትን ሆቴል አይቷል ሞገስ። የሞገስ ጭንቅላት ይለያል። እግዚአብሔር ተከናንቧል፣ ማስክ አድርጓል አፉ ላይ። ከዛም ራይድ ሹፌር ሆኖ እነሱ ራይድና ቆም ብለው አስቆሙት። ከዛ ሙሉ ፋይል ሲያወሩ ይሰማል።
አጨበጨብኩ። ባይዘው ስለ ሞገስ ማርያም ድጋሚ ስለ ሞገስ ምን ትላላችሁ? ኮሜንት ሴክሽን ኮሜንት ማድረጋችሁ እንዳረሱ። እናም ራይድ ሹፌር ሆኖ ተውኖ ገባ። ከዛ እነዚህ እቺ ማህሌት ክፉ ሰሪት የሆነች ሴት ታወራለች። እንደዚህ ስታወራ ከእፍራታ ጋር ቀመራቸውን ይሰማል እና ልጅቷ መቼም ቢሆን አትታከምም፣ እኔ ቤትም ወርሷለሁ የትም አትሄድም፣ ምሳሌ ትሞታለች ብላ እቺ ክፉ ሴት ክፉ ናት። ባይዞ እቺ ሌሎቹን ሴቶችን አልሰደብኩም። ባይዞ በዚህ አጋጣሚ ማህሌት በዚህ ፊልም ላይ የምትተውነው ትወና እኔ ግራ ገባኝ። አንድ ሴት እንደዚህ ትሆናለች ብዬ አላስብም፣ ለዛውም በልጇ ላይ ማለት ነው። ከዛ አትሄድም ብላ እየቀመረች ነው። ብሩክ ደግሞ በጣም ከስንት ወጣ ወረድ በኋላ እኔ እስር ቤትን ብገባ ራሱ ልጄን አሳክሙ ብሎ ለቅድስት ኃላፊነት ሰጥቷል። ከዛ በኋላ በጣም ደስ የሚለው ነገር ይህን ፋይል ይህን ቀመር ሙሉ ሰምቶ ሞገስ የራይድ ሹፌር መስሎ ማለት ነው። ከዛ ሙሉ መረጃ የማህሌትን ቀመር ሰማና ለብሩክ ነገረው። ብሩክ ቀድሞ ከዚህ ሀገር እንዲወጣ ነገረው። ትኬት ቆርጧል። አይ ነው ትኬት ፕሌን የሚወጣበት ቀን አታውቅም ይቺ ማህሌት እና ከዛ በኋላ ብሩክን ለማህሌትና ኤፍራታ ያወሩትን ነገር ሞገስ ራይድ ሹፌር መስሎ መረጃ ሰምቶ ለብሩክ ይነግራል። ብሩክ ደግሞ በዚህን ጊዜ በዚህ ሰዓት ውጣ ብሎት ነገረ፣ ከነሱ ቀድሞ እንዲወጣ ማለት ነው። ካልሆነ ይታሰራል። ከዚህ በፊት እሷን ማህሌትን ተወከሰ ትከሻዋ ላይ እና ክስ ገብቶበታል ብሩክ ላይ ስለሚታሰር ብሎ ይሄ ሞገስ ደግሞ ነገረው። ከዛ በኋላ እነዚህ ይህንን ነገር አያውቁምና ማህሌትና ኤፍራታ ቀጥታ ወደ ብሩክ ቤት መጡ። ሲመጡ ብሩክ ምሳሌን ይዞ ባንኮክ ሄደዋል። የሚገርማችሁ ነገር ማለት በጣም ደስ አለኝ እና ልጅቷን ምሳሌን ለማሳከም ባንኮክ ሄደዋል። ከዛ ቤት ሲመጣ የለም ብሩክ። ማህሌት ተሸነች፣ ኤፍራታም አላመነች። ቀወጡ። ቤት ውስጥ ሲቀወጡ ቅድስት ደግሞ ጀግና የሆነች ሴት ራሷን መስዋዕትነት አድርጋ የቤት ሰራተኛ ሆነ ጀግና ናት። ቅድስትን ቀመረች። ደግሞ ጋሼ ብሩክ የለም ብሎ ቤት ይመጣሉ አይደል እንዴ ማህሌትና ኤፍራታ ከፎቁ ታች አየችና አይ ይሄ መሆን የለበትም ብላ ወጣ ሸወደች። ከዛ ለፖሊስ ሲቪል የለበሰ ፖሊስ አመጣችና አንቺ ቀጥ ብለሽ ግቢ እኔ አንቺን ተከትዬ እገባለሁ ብሎ መጣ። ከዛ በኋላ ቅድስት እንዲህ ስትመጣ አንገቷን ያዘች እቺ ማህሌት። ወይኔ ቅድስት እግዚአብሔር ማርያምን። እስቲ ስለ ቅድስት ምን ትላላችሁ? ኮሜንት ሴክሽን ላይ ኮሜንት ማድረጋችሁ እንዳረሱ። የቅድስት ጭንቅላት ይለያል እላቸዋለሁ እግዚአብሔርን። ቀድማ እሷ ከገባች በኋላ ማህሌት እሷን ያዘች። ማህሌት ከያዘች በኋላ አንገቷን የታለች ምሳሌ የታለች ብላ ስትቀውጥ ሲቪል የለበሰ ፖሊስ መጣ። ፖሊሱ ከመጣ በኋላ ያዝ ምን ያደረግሽው ልጅቷን ብሎ እንዲበቃት ብሎ አስለቀቃትና ፖሊስ ማህሌትን ይዞ ሄደ እላቸዋለሁ። በዚህ ቦታ ላይ እኔ ቅድስት እኔ እንጃ የቤት ሰራተኛ እንደዚህ ስትቀምር በዛ ላይ ደግሞ ብሩክን ታፈቅረዋለች። ግን እንዴት ትንገራው? የቤት ሰራተኛም አይደለች ግን ጀግና ናት። ለምሳሌ ብላ ራሷን ሰጥታ ለባለ ሀብት ሰጥታ ምን ብላ ምሳሌ አሁን እየታከመች ነው እና በጣም ጠንካራ ሴት ነች። አልፎ ተርፎ አሁን ቀምራ ማህሌትን አስይዛለች። እስቲ ስለ ቅድስት ምን ትላላችሁ? ኮሜንት ሴክሽን ላይ በድጋሚ ኮሜንት ማድረጋችሁ እንዳረሱ ቤተሰብ እላችኋለሁ። ሌላው ደግሞ በጣም የገረመኝ ነገር የሞገስ ነገር ነው። ሞገስ የሚገርም ነገር እያደረገው ነው። የዳጣን እናት ለማግኘት ሰፈር ለሰፈር እየተከራተተ ነው። የሚገርማችሁ ነገር ማለት ነው በቃ ሞገስ ከዛ ቆሻሻ ስራ ወጥቷል። በዚህ አጋጣሚ የማይለወጥ ሰው የለም በዚች ምድር ላይ። ሌባ ነበር፣ ሰራቂ ነበር፣ ወንበዴ ማጅራት መቺ ነበር። ክፉ ስራ የሚሰራ ሰው የሆነ ቀን ዋንዳይ ማለት ነው መቀየሩ አይቀይር ላይክ እንደ ሞገስ ማለት ነው። ሞገስ አሁን ተቀይሯ ፈጣሪ ይመስገን ተቀይሮ ዳጣ በጣም የጥሩዬ ቫይብ ነው የምታራምደው። ማንንም አታውቅም። ጎዳና ላይ ያለች ነበረች። እሷም አጋጣሚ ሆነ ብሩክን አግኝታ ተጎድታ እሷም ብሩክን አግዛ ነበር። በዛ አጋጣሚ ነው ወደዚች የመጡት እላቸዋለሁ። በጣም የሞገስ ነገር ገርሞኛል። በጣም እየሰራ ነው እና የዳጣን እናት ለማስገኘት ሰፈር ለሰፈር አገኘን። ከዛ በኋላ ዳጣ እኔ ከእናቴ ጋር አላደኩም በእናት ሞገስ እኔ ውጭ ጎዳና ይመችኛል ብላ እየቀወጠች ነው። ከእናቷ ጋር አገኝተዋል። በጣም አገናኝተዋል እና በጣም ደስ ብሎኛል። በዚህ አጋጣሚ ሞገስ የሚሰራው ስራዎች ውድ ቤተሰቦች ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ ማድረጋችሁ እንዳረሱ፣ ከሀገር ውስጥም ከሀገር ውጭም ያላችሁ የሀገሬ ልጆች ሰብስክራይብ ማድረግ እንዳረሱ። ፍቅራችሁ ብዝት ይበልኝ። መልካም ቆይታ ይሁንላችሁ። ቻው፣ ወዳችኋለሁ።